ተኛሽ አባት ሞቢል እዚህ ታደርጊያለሽ። እንዴት ይሻላል? በፈጣሪ ስም ቆይ፣ እንዴት እንደዚህ ታመህ መጠጥ ትሰጣለህ? ትንሽ እንኳን ለራስህ አታስብም? እኔ ማንም ሰው ደግፎኛል። ሰሚያለሽ፣ እናቴ ከሞተች ጀምሮ ስንጎዳ ናቴ ታለዛለች። እየተገረኩ እያሳመንኩ ነው። ድንገት አሁን መተሽ አታስመሲ። ሁላችሁ ሲጀምር የደገፋችሁኝ የመሰላችሁ እኔ መጣፍ አልፈልግም። እሺ በቃ እና ብራስ ቁጭ ብለን ያልካ ሞት አይደል? ሞት ግን መጥፎ ነው፣ መጥፎ። ቀለመኝ። ታውቂያለሽ እንዴት እንደምገለው? ከራስ ፀጉር እስከ እግር ጥፍሩ ድረስ እየቆረጥኩ እገለው። ግን ምን ያደርግ፣ ሞት እንኳን ለእሱ አዳላ። ግደለኝ፣ አታሰቀኝ እንዲለኝ እባክህ ልጄ ይቅር በለኝ እንዲለኝ ነበር። ልጄ ምንድን ነው ያወራኸው? ስለምንድን ነው የምታወራው? ያቤት ምንድን ነው ያልከው? ንገረኝ ልጄ፣ ንገረኝ። ስለምን ልጅ ነው የምታወራው? ንገረኝ ያፌት። ኤፍራታ ያፌትና ናታን ወንድማማቾች መሆናቸውን ልትደርስበት ጫፍ ላይ ደርሳለች። ታዲያ ለእናንተ ለተመልካቾች አንድ ጥያቄ አለኝ። ኤፍራታ ያፌትና ናታን ወንድማማቾች መሆናቸውን ከደረሰችበት በኋላ ምን የምታደርግ ይመስላችኋል? ኤፍራታ የጀመረችው ስለላ ወይንም ደግሞ ያፌትን የመጣል እቅዷን ልትቀጥልበት ትችላለች ወይንስ አሁን ላይ ኤፍራታ ያፌትና ናታን ወንድማማቾች መሆናቸውን ካወቀች በኋላ ነገሮችን ትታ ከዛ ቤት የምትወጣ ይመስላችኋል? አሁን ላይ ምናልባት ነገሮችን ደባብሳው ልታልፍም ትችላለች። እሱ ሙሉ በሙሉ ማን እንደሆነ አባቱ አልተናገረም፣ ግን ደግሞ ከራስ ፀጉሩ እስከ እግር ጥፍሩ ድረስ እያሰቃየው ነበረ። አልገድለውም፣ ግን ደግሞ በህይወቱ አሰቃየው ነበረ። ግን ደግሞ ሞትም ያዳላል። ሞት ቀድሞ ወሰደው። እኔ ሳላሰቃየው ይሄንን ነገር ሳላደርግ እሱ በመሞቱ እኔ ጸጽቶኛል። ሊሆን አይገባም። ለምንድን ነው የሞተው ብሎ እንግዲህ ራሱንም እየጠየቀ እና ኤፍራታ አንተ ከማን ነው ችግር ያለብህ? በፊት ከናታን ይመስለኝ ነበረ። ከነ ሙሉ ቤተሰቦቻችን ነው እንዴ አንተ ችግር ያለብህ? ለምንድን ነው በግልጽ የማትነግረን? እያለች ነበር። እናም ይሄንን ነገር ደውላ ለቤዛም ከተናገረች በኋላ ለምንድን ነው ነገሮችን የሚደባብቀን? ከቤተሰቦቻችን ጋር ያለው ጠላትነት ምንድን ነው? በእፋ ነግሮን የመጣውን ሁሉ ብንቀበል ይሻል ነበረ። ለምንድን ነው እንደዚህ የሚያሰቃየን? እያለች ለኤፍራታ ስትል ነበር። ቤዛም ኤፍራታም ለቤዛ የጊዜ ጉዳይ ነው እንጂ ሁሉንም ነገር የምናውቀው ይሆናል ብላለች። እንግዲህ እዛ ቤት ውስጥ የምትኖረው ለስለላ ወይንም ደግሞ ያፌትን የመጣል ሂደት ላይ ነው ያለችው ኤፍራታ። ይህንንስ ነገር ኤፍራታ አሁን ላይ ያፌትና ናታን ወንድማማቾች መሆናቸውን ሙሉ በሙሉ ካወቀች እዛ ቤት ውስጥ ትቀጥልበታለች ስለላዋን ወይስ ታቋርጣለች? ብዙ ያላጣራችው መልስ ያላገኘችው ብዙ ነገሮች አሉ። ለዛ ደግሞ ግዴታ እዛ ቤት ውስጥ መቆየት አለባት። እስኪ እናንተም አስተያየታችሁን ወይ ደግሞ ግምታችሁን ኮመንት ላይ አስቀምጡልኝ።
ያፌት ማታ ላይ ሰክሮ ሲመጣ ሳይታወቀው አንድ ምስጢር አውጥቷል። ጠዋት ላይ እንግዲህ ከኤፍራታ ጋር ሲያወራ የነበረው ወይ ደግሞ ሲያበሳጨው የነበረው የናታን አባት መሞት ነበር። ያ ነገር ደግሞ ኤፍራታ ላይ ጥያቄ አጭሮባት ነበረ። ምንድን ነው ከነናታን ቤተሰብ የሚፈልገው? ለምንድን ነው በግልጽ ማትነግረን? እያለች እያስጨነቀችም ነበር። በፊት ላይ ከናታን ጋር ብቻ ይመስለኝ ነበር ችግር፣ ግን ደግሞ አሁን ላይ እንደዛ አይመስለኝም። ከናታን አባትና ከቤዛ አባት ጋር ምንድን ነው ያለክ ጸብ? ምንድን ነው እንደዚህ የሚያደርግ ብላ ጥያቄ አቅርባለት ነበር። እሱም ደግሞ መሞት የለበትም ብሎ ሲናገር ስለሰማች ቀኑን ሙሉ ጥያቄ ፈጥሮባት ነበር ኤፍራታ። ታዲያ ያፌት ሰክሮ ሲገባ ሳይታወቀው አንድ ምስጢር አውርቶ ነበረ። አሁን ላይ እሱ መሞት የለበትም ነበርኩ እሱን ልጄ ግደለኝ፣ ለምን እንዴት አሰቃየኛለ እንድል ነበረ የማደርገው። ከራስ ጸጉሩ እስከ እግር ጥፍሩ ድረስ እያንዳንዱን እየነቀልኩኝ ነበረ የማሰቃየው እያለ ሲያወራ፣ ይህ ነገር ደግሞ ኤፍራታ ጥያቄ ሆኖባታል። ቀኑን ሙሉ ጥያቄ ሲፈጥርባት የነበረውን ማታ ላይ ግን ሁሉንም ነገር ባታጣራም እንኳን ልጄ ሆይ ግደለኝ፣ ለምን ታሰቃየኛለ እንድል ነው የማደርገው ሲላት፣ ያኔ እንግዲህ ሳይታወቀው ነው በስካር መንፈስ ሲነግራት ይሄ ነበር ለኤፍራታ። ታዲያ ኤፍራታ አሁን ላይ ምን የምታደርግ ይመስላችኋል? ኤፍራታ ሁለቱ ወንድማማቾች መሆናቸውን ካወቀች ስለላዋን በዛው ትቀጥላለች ወይስ ታቆማለች? ይህ ለእናንተ ጥያቄ ነው። ግምታችሁን እንደተለመደው ኮመንት ላይ አስቀምጡልኝ። በሌላ በኩል ዳግም ለዛ አረመኔ ጽዮንን አገናኝቷታል። እሱ እንደሚፈልጋት አድርጎ ሁለቱን አገናኝቷቸዋል። ይህንንም ደግሞ ያደረገው በማስፈራራት ስለነበረ ማንም አያውቅም ይህንን ነገር። ይህንን ደግሞ እኛ ተመልካቾች እናውቃለን። በዛ ላይ ደግሞ ቢኒያም የሁለቱ መገናኘት አይቷል ማለት ነው። ማን ነው ይህንን ነገር እያደረገ ያለው የሚለውንም ነገር ጥያቄ ፈጥሮበታል ቢኒያምም ሁለቱን አንድ ላይ ሲያገኛቸው ቆይ አንተ አረመኔ እሰራልሃለሁ በማለት እንግዲህ ከዛ ተሰውሮ ሄዷል ማለት ነው። ይህንንም ያየው ያው አረመኔ ሰው ማለቴ የዳግም ጓደኛ አይቶታል ማለት ነው። ከዛም በኋላ አሁን ላይ ዳግም እንደፈለጋት ወይ ደግሞ ራት እንደነበረ ነው ጽዮን የምታውቀው። ስለዚህ ይመጣል አሁን እደውልለታለሁ በማለት ሲደውል ግን አውቆ ነበረ አልደወለም። እንደደወለለት አድርጎ ነበረ እሷ ፊት ቆሞ ሲያወራ የነበረው። እንዴት እንደዚህ ያደርጋል? በልጅነቱ ለምን ይዋሻል? የሚል ነበረ ለጽዮን ሲያቀርብለት የነበረው። ስለዚህ አመቻችቶና አዘጋጅቶ እራሱ ነበረ ያገኛት የዳግም ጓደኛ። ታዲያ ዳግምም ቃል ገብቶለት ስለነበረ ተገዶ ነው። ምክንያቱም እሱ ያፌትን መበቀል ስለሚፈልግ የያፌትን ጉዳይ ደግሞ የራሱ ዘመድ እንግዲህ ወጥመድ ውስጥ አስገብቶ ስለነበር ነው። ማለትም ያፌትን ስለወጋ የራሱ ዘመድ የአክስቱ ልጅ ነበረ ያፌትን የወጋው። ይህንንም ደግሞ አንድ ላይ ሆኖ ነበረ ነገሮችን ሲቀምሩ የነበረው። ቢኒያም አሁን ላይ ሌላ ስሜት ውስጥ ገብቷል። አሁን ላይ ምናልባት እሷም ልጅ ናት፣ ስለዚህ ለእኔ የምትገባ አይነት ሴት አይደለችም ጽዮን ብሏል። በዛ ላይ ደግሞ ለቢኒያም ናታን አስጠንቅቆታል። እህቴ በፍቅር እንድትጎዳ አልፈልግም፣ እኔን አታየኝም፣ በማፍቀሬ ምንም ያተረፍኩት ነገር የለም፣ የልብ ስብራት ብቻ ነው ያተረፍኩት። እህቴን ደግሞ ማንም እንዲጎዳት አልፈልግም። እኔ ለሷ አለው፣ እሷም ለእኔ አለች። ከሷ ውጪ ሌላ ሰው ማንም የለኝም። በእህቴ የመጣውን ሁሉንም ነገር ከማድረግ ወደ ኋላ አልልም። ስለዚህ ተጠንቀቅ፣ እህቴን አደራ ሰጥቻለሁ፣ እንደ ወንድምህ ቅረባት ብሎ አስጠንቅቆታል ማለት ነው። ታዲያ ቢኒያምም አሁን ላይ እኔ እንደ እህት ልቀርባት አልችልም፣ በጣም ነው መወዳት፣ በጣም ነው ማፈቅራት፣ ስለዚህ እኔ ቃል አልገባልህም ብሎታል። እንግዳውስ እኔ አሁን ላይ እያስጠነቀቅኩ ነው ያለሁትኝ። ጓደኝነት የኔና ያንተ ጓደኝነት እንዳይቋረጥ የምትፈልግ ከሆነ እህቴ እንድትጎዳ አልፈልግም፣ እንዳትጎዳት ብሎታል ማለት ነው። ቢኒያምም ናታን ሲለኝ የነበረው ትክክል ነው፣ ስለዚህ በአሁን ሰዓት ላይ ፍቅር የሚባል ነገርን ከእሷ ጋር ማቆም አለብኝ ብሎ እየወሰነ ያለ ይመስላል። ሌላኛው እንግዲህ ጽዮን ደግሞ በተራዋ እየተጨነቀች ነው። ለምንድን ነው ያልደውለው?
ምክንያቱ ምን ይሆን? ምናልባት ረሲድ ሳይኖረው ቀርቶ ይሆን? የሆነ ነገር ሳጋጥሞት ቢሆን እንዲሁ ዝም ብሎ አይዘጋኝም፣ ይደውልልኝ ነበር፣ ልደውልለት እንዴ እያለች ሁለት ልብ ሆና ነበረ ሳትደውልለት እየቀረችው። ጽዮን እንግዲህ በማታውቀው ነገር ነው እየተቀጣች ያለችው በቢኒያም ፍቅር። እንግዲህ አሁን ላይ ጽዮን እንደምንመለከታት ከቢኒያም በጣም ፍቅር ይዟታል። እናም ቢኒያም ደግሞ ከዛ አረመኔ ጋር ስላያት ብቻ ተቀይሟታል። በሌላ በኩል እንግዲህ ቢኒያም ያፌት ላይ አዲስ ፋይል እየከፈተበት ይገኛል። ከዚህ በፊት ትቼ ነበረ፣ ግን ደግሞ አሁን ላይ ወደ ስራዬ ተመልሻለሁኝ። ካሁን በኋላ ያፌትን ፊት ለፊት እጋፈጠዋለሁ በማለት ለገኒ ሲናገር ነበር። ታዲያ አሁን ስራውን ከጀመረ በኋላ ስለ ጽዮን ወደ ጎን የሚተው ይመስላችኋል? እናም ደግሞ ጽዮን በአሁን ሰዓት ላይ ከሱ ፍቅር ስለያዛት ምን የምታደርግ ይመስላችኋል? ልደውል አልደውል እያለች በሁለት መንፈስ ውስጥ ነው ያለችው። ብዙ ጊዜ በትዳር ውስጥም በፍቅር ውስጥም አንዱ አንዱን እየጠበቀ እሱ ለምን አልደወለልኝም፣ እሱ እስካልደወለልኝ ድረስ እኔም አልደውልም የሚል ጥብብቆሽ እውነት ለመናገር በፍቅር መሀል ይደብራል። ምናልባት ያ ሰው ላልተመቸው ሊሆን ይችላል። ያስቀየምናቸው ነገሮች ሊኖሩ ይችላሉ። በማወቅም ባለማወቅም ሰዎችን ስለምናስቀይም ማለት ነው። ከጽዮን የምንረዳው ነገር እሱ ለምን አልደወለልኝም ብለን አንድ ሰው ብቻ መጠበቅ የለብንም። ባለቤታችሁ ካልደወለላችሁ እናንተ መደወል እንደሚጠበቅባችሁ ነው ማለት ነው የጽዮን ካራክተር የሚያሳየው። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ቤተሰብ መሆናችሁን ወይ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች በላይክ ጀምሩት ይህንን ቪዲዮ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይከታተሉን፣ ያበረታቱን እላለሁኝ። ሌላኛውና ዋናው ነገር ናታን በኤፍራታ ላይ ተስፋ ቆርጧል። ካሁን በኋላ የኔ ልትሆን አትችልም። የኔ ብትሆን ኑሮ ለኔ ፍቅር ቢኖራት ኑሮ እስካሁን ድረስ ወደ ቤቷ ትመለስ ነበረ። አሁን ላይ ግን የራሴን ህይወት መኖር እፈልጋለሁ። አዲስ ህይወት እንዳለኝ እንዲሰማኝ አደርጋለሁ። ከነጭራሹኑ ኤፍራታን ከልቤ ውስጥ ማውጣት እፈልጋለሁኝ እያለ እንግዲህ ሲያወራ ነበረ ለቤዛ ማለት ነው። ቤዛ ደግሞ በአሁን ሰዓት ላይ እናንተ ታስፈልጉኛላችሁ፣ በሰው ተከብቤ ሰው እንደሌለኝ ነው የሚሰማኝ። አንተም ጥለህኝ አትሂድ፣ ወደ ስራ ነው የምሄደው ትላለ፣ ግን ደግሞ ራስህን እየጎዳው ነው ያለኸው። አንድ ሰው ካንተ ስርቅ ላንተ መሆኑን እንዳትረሳ። ብዙ የምንወዳቸው የምናፈቅራቸውን ሰዎች ለዛ ሰው ብለን የምንሸሸው የምንርቀው ነው እንጂ ያንን ሰው ጠልተን አይደለም። ስለዚህ ኤፍራታም ተገዳ ነው እንደዚህ እያደረገች ያለችው የሚል ሀሳብ ሰጥተው ናታን ግን አሁን ላይ እንደ በፊቱ ብርቱ አይደለም። በተለይ የአባቱን ሞት ከሰማ በኋላ በፊት ላይ አባቱ ሲያሰቃየው የነበረው ነገሮች ሁሉ እያስታወሰ ነበረ ሲያየው የነበረው። እውነት ነው፣ አንዳንድ ጊዜ ጠባሳ ጥለውልን ይሄዳሉ የራሳችን ቤተሰብ፣ የምንወዳቸው የምናከብራቸው ሰዎች። ናታን በአሁን ሰዓት ላይ ጥሩ ትውስታዎችን ጥለህልኝ አልሄድክም፣ በምን ላስታውስ አባቴ እያለ ነበረ። እናም ሀዘንም አልተቀመጠም። እናም ደግሞ ከኔ ይልቅ ጽዮንን ይወዳት ነበር። ለጽዮን ምን ብዬ እነግራታለሁኝ? ካሁን በኋላ አልነግራትም። እናም ደግሞ እቤት ውስጥ ሲሆን ጥሩ ስሜት ስለማይሰማኝ ትጠራጠራለች። የአባቷን ሞት ከሰማች በኋላ ደግሞ ትጎዳብኛለች። እሷ ለእኔ አለችልኝ፣ እኔም ለእሷ አለውላት። እኔ ስከፋ ስታይ ትከፋለች። ስለዚህ ከቤት መውጣት አለብኝ ብሏታል ቤዛ ማለት ነው። እውነት ነው፣ አንዳንድ ጊዜ ሰዎች ብዙ ጠባሳዎችን ጥለውልን ይሄዳሉ። ሰዎች ቢያንስ ብዙ ክፋት ቢያደርሱብንም ብዙ ጠባሳዎች ቢጥሉልንም ግን ደግሞ አንድ መልካም ነገር በህይወታችን ቢሰሩልን ከጥፋታቸው ወይ ደግሞ ካቆሰሉን ይልቅ ያቺ አንዷ መልካምነትን እናስታውስ ነበረ። ግን የናታን አባት አንድ መልካም ነገር ለናታን አላደረገም። ደካማ ጎኑን ነበረ ሲነግረው የነበረው። አሳፈርከኝ፣ አንተ ልጅ አይደለህም ብሎ በራሱ እንዳይተማመን አድርጎ እንዲሁም ደግሞ ከጓደኞቹ ጋር ወጥቶ እንደፈለገ እንዳይዘል ልጅነቱን በሚገባ መልኩ ስላልተወጣው ብዙ ነገሮችን እንዳጣ ነው ከናታን የምንረዳው።
እናም የናታን አባት ከናታን ይልቅ ለጽዮን በጣም እንደሚሳሳላትና እንደሚወዳት ስለሚያውቅ አሁን ላይ የአባቷን ሞት ከሰማች ትጎዳብኛለች እህቴ፣ በዛ ላይ ደግሞ አላስታወሰችም ሁሉንም ነገር፣ ህመም ላይ ህመም ነው የምጨምርባት ብሎ ነው የሚያስበው። ምክንያቱም የጽዮንን ማስታወስ ስለማያውቅ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ታዲያ ይህንን ቪዲዮ እስከ መጨረሻው ድረስ በማየት አስተያየታቸውን ኮመንት ላይ አስቀምጡልን።